ሰላም ኢትዮጵያውያንና በመላው ዓለም የምትገኙ ኢትዮጵያውያን ባላችሁበት ሰላማችሁ ብዝት ይበል። ንጉሴ ነኝ ከስካይ ቲዩብ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬ ቆይታ የማደርግበትን ርዕሰ ጉዳይ አስተዋውቃችኋለሁ። ከዛ በፊት ግን ለቻናሌ አዲስ የሆናችሁ ይሄ ቪዲዮ ለብዙዎች ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን ልታበረታቱልኝ በታላቅ አክብሮት እጠይቃችኋለሁ። ሁሌ ስለምትደግፉኝ ስለምታበረታቱኝ ግን ምስጋና የላቀ ነው። የዛሬው ርዕሰ ጉዳይ ብዬ ያመጣሁት እንግዲህ ሁላችንም በጉጉት የምንጠብቀው እንግዲህ የ2018 የኢትዮጵያ ክሬቲቭ ቲክቶክ አዋርድስ ነገ ቅዳሜ ከቀኑ 10 ሰዓት ጀምሮ እንግዲህ ሲኤምሲ በሚገኘው በአዲሱ አፍሪካ ኮንቬንሽን በደመቀና በአማረ ሁኔታ ይካሄዳል። እንግዲህ በዕለቱ በርካታ ክስተቶች ይስተናገዳሉ ተብሎ ይጠበቃል። እንግዲህ የ2017 ክሬቲቭ ቲክቶክ አዋርድስ አምና ላይ በተደረገው እንግዲህ ስካይላይት ላይ ተደርጎ ነበር። የአምናው በጣም ደስ የሚል ነበር። ታዋቂ ቲክቶከሮች እንግዲህ በተለያዩ እጩ በሆኑበት አዋርድስ አሸናፊዎችን ለይቶ በሽልማት አንበሽብሿል። የዘንድሮ ደግሞ ከ2017 ለየት የሚያደርገው በጣም ብዙ ነገሮች አሉት። እንግዲህ ቀኑ ከመድረሱ በፊት ቀኑ ነገ ደርሷለኝ 24 ሰዓታት ብቻ ነው የሚቀሩትኝ። ቀኑ ከመድረሱ በፊት እንግዲህ የዘንድሮ የ2018 የኢትዮጵያ ክሬቲቭ ቲክቶክ አዋርድስ በጣም መነጋገሪያ ነበር። ምክንያቱም ደግሞ እንግዲህ በጣም በአዲስ መልክ የመጡ ታዋቂ ቲክቶከሮች እንግዲህ ስራዎቻቸውን ካቀረቡ በኋላ እንግዲህ በኢትዮጵያ ክሬቲቭ ቲክቶክ አዋርድስ ታጭተው ነበር። እጩ ከሆኑ በኋላም እንግዲህ የምረጡ እንቅስቃሴን በማህበራዊ ሚዲያ አጨናንቀውት ነበር። ከዛ በላቀ ደግሞ መነጋገሪያ የነበረው እንግዲህ የታዋቂው ቲክቶከር አዶናይ እና የታዋቂዋ ቲክቶከር ዩቲ ነበር። በጣም በማህበራዊ ሚዲያ ሲቀባበሉት የነበረው የሁለቱ ቲክቶከሮች እንግዲህ በጣም ለአስጨራሽ ምርጫ እየተደረገ ነበር። እንግዲህ ነገ አሸናፊ ማን ነው የሚለውን ከቀኑ 10 ሰዓት ጀምሮ በሚደረገው የሽልማትና የእውቅና ፕሮግራም የሚለይ ይሆናል። እንግዲህ በአዋርድስ ከቅርብ ጊዜ ወዲህ በጣም በጉጉት ከሚጠበቁ የሽልማትና የእውቅና ፕሮግራሞች አንዱ ሆኗል። እንግዲህ ነገር በሚደረገው የሽልማትና የእውቅና ፕሮግራም በተለያዩ ዘርፎች ላይ እጩ የተደረጉ ቲክቶከሮች አሉ። በሽልማት የሚንበሸበሽ ይሆናል። ቲክቶክ እንግዲህ እንደምታውቁት ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ የበርካታ ወጣቶችን የበርካታ ግለሰቦችን ሕይወት እየቀየረ የሚገኝ የሶሻል ሚዲያ ፕላትፎርም ነው። እንግዲህ ሁላችሁም እንግዲህ ቲክቶክ ላይ ያልጀመራችሁ ያው ቀኑ አይረፍድም። ነገራችን ላይ አምና ላይ 2017 ቲክቶክ አዋርድስ ሲካሄድ እንግዲህ አንድ አሸናፊ ነበርና መድረክ ላይ አንድ የተገለጸ ቃል ነበር ደስ የሚል የማረሰው። ለሁሉም ነገር ረፈደ እንደማይባል ያሳየ አንድ ቲክቶከር አሸናፊ ሆኖ ነበርና በአጭር ጊዜ ነው የጀመረው። ነገር ግን በተደረገው የእውቅናና የሽልማት ፕሮግራም ላይ ሽልማት ማሸነፍ ችሏልና ለሁሉም ነገር ረፈደ ማለት ሳይሆን መጀመር ነው ያለብንና ሀሳቡ ያላችሁም እንግዲህ ያው በቲክቶክ ዓለም ላይ መታችሁ ከፍ ብላችሁ መታየት የምትፈልጉ ከሆነ ዛሬውን ጀምሩ ለማለት እንወዳለን። እንግዲህ ነገ አሸናፊዎቹ በጣም በጉጉት የምንጠብቀው ነው። ለእናንተ አሸናፊ እንግዲህ ብላችሁ ያሰባችሁትን መርጣችኋል ብዬ አስባለሁ። ምክንያቱም የምረጡ እንቅስቃሴ ያው ሲደረግ ነበርና እናንተ እንግዲህ የምትፈልጉትን ቢያሸንፍ ደስ የሚላችሁን ሰው መርጣችኋል ብዬ አስባለሁ። እንደኔ ግን አዶናይ ዩቲ ከሚሉት ውስጥ ነኝ። አዶናይ ቢያሸንፍ በጣም ደስ ይለኛል። ምክንያቱም ያው እንግዲህ ያው የሰው ልጅ የተለያየ ነገሮችን ሊያደንቅ ይችላል፣ ሊወድ ይችላል። እኔ አዶናይ ቢያሸንፍ በጣም ደስ ይለኛል። በጣም ወደው ማከብረው ኢንፍሉዌንሰር ነው። ስለዚህ እሱ በዕለቱ ከፍሎ ሽልማቶችን ቢያነሳ ደስ ይለኛልና ለእናንተ ምርጡ የትኛው ነው የሚለው እንግዲህ አላቅም። አመሰግናለሁ። የዕለቱ ቆይታ ይሄን ይመስል ነበር። ቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ታበረታቱልኝ በታላቅ አክብሮት ጠይቃችኋለሁ። ሁሌም ደግሞ የምትደግፉኝ የምታበረታቱኝ ባላችሁበት እግዚአብሔር ያክብራችሁ፣ ያሰባችሁ ይሳካላችሁ። ሰላም ሁኑ። የዛሬ ቆይታ ይሄን ይመስል ነበር። እንግዲህ ከ2018 የኢትዮጵያ ክሬቲቭ ቲክቶክ አዋርድስ ነገ ቅዳሜ በአፍሪካ ኮንቬንሽን ማዕከል ሲኤምሲ በሚገኘው ማለት ነው ከቀኑ 10 ሰዓት ጀምሮ ይደረጋል። ተገኝታችሁ ፕሮግራሙን ትታደሙ ጋብዛችኋለሁ። ባላችሁበት ሰላም ሁኑ። ባይ ባይ።